በዱንያ ጉዳይ የበታቻችሁን ተመልከቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዱንያ ጉዳይ አንተ መኪና የለህም አይደል? አዎ ጫማ የሌለውን ተመልከት። ጫማ የለህም እግር የሌለውን ሚንፏቆቀውን ተመልከት። አላህ ውለታ ውሎልሃል። ጧት ተነስተ ፊትን ትታጠባለህ አይደል? ስንት እህትና ወንድሞች ኩላሊታቸውን ይታጠባሉ። አንተ በስነ ስርዓት ትሸናለህ አይደል? አዎ ስንቱ በቱቦ እየሸናል ቱቦ ተገጥሞለት። አስታውስ ኒዕማ ወኢን ተውዱ ኒዕመተ አላህ ላ ትሕሱሃ። አላህ በእናንተ ላይ ያዋለን ውለታ ብታውቁ ብትቆጥሩት ቆጥራችሁ አዘልቁትም። በዲን ጉዳይ ብቻ የበላይን ተመልከት ነው። በዲን ጉዳይ በላይ ስትመለከት እኔ ጀማ አልመጣሁም እከሌ ጀማ መጥቷል መሄድ አለብኝ፣ እኔ ሱቢ አልመጣሁም እከሌ በዲን ጉዳይ ሲሆን አላህ እንድታመሰግን የአላህን ኒዕማ እንድናስታውስ ያደርጋል። የዱንያ ጉዳይ ሲሆን ግን የበታችን መመልከት። የበላይ ከሆነ እስከ ዛሬ ዋለልን ውለታ ትረሳዋለህ፣ ትረሻዋለሽ፣ እረሳዋለሁ። ስለዚህ በዲን ጉዳይ የበላይ፣ በዱንያ ጉዳይ የበታችን መመልከት ነው። አረ አላህ ተአምሮ አልቅም። እስቲ ትዳር አጋርን ተመልከታል። አላህ እንድንጋባ ያደረገው ሰው ከሰው ነው። ሰው ከጂኒ ሰው ከእንስሳ እንዲጋባ አላህ አላደረገም። የሰው ልጅን የትዳር አጋር ያደረገለት የራሱ የሰው ልጅን ነው። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ለእናንተ መፍጠሩ ነው። ሚን አንፉሲኩም ከራሳችሁ ከነፍሶቻችሁ አዝዋጀን ሚስቶችን ለወንዶች ለሴቶች ባሎችን ለምን ሊተስኩኑ ኢለይሃ ወደ እሷ እንድትረኩ አለ። እርካታ ደስታ የሚገኘው ህጋዊ በሆነ ጋብቻ ብቻና ብቻ ነው። በዚና እርካታ የለም። ጭንቀት ነው፣ ለቅሶ ነው፣ ሐዘን ነው፣ ነደም ነው፣ መጸጸት ነው፣ ደስታን ማጣት ነው። በሐላል ጋብቻ ብቻ ነው አላህ ይህንን ደስታ ያመጣው። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ ፍቅርና ውዴታን አደረግን አለ። ኢነ ፊ ዛሊከ ለአያት በዚህ ላይ እኮ ድንቅ ተአምራት አለ አለ። ለማን ሊቀውሚ የተፈከሩን ለሚያስተነትኑ ህዝቦች አለ አላህ። ጋብቻ በእስልምና የተቀደሰ ነው። የነቢያቶች ሱና ነው። ዛሬ ሰው ለሐራም ይሮጣል። ገርል ፍሬንድ ቦይ ፍሬንድ ምናምን ጓደኛዬ ጥናት እንጠናና ምናምን ኬሚስትሪ እንደምታስጠና እንጠናና ከዛስ ሐራም ነገር ውስጥ ይህችንም ታያለ ደስታ የለም አጥምም። አንቺም ያንን ታያለሽ ደስታ የለም አይጥምሽም። መቃየር ነው። ለምን ዚና ነዋ፣ ዝሙት ነዋ። ደስታን አላህ ይወሰደው ለምን የሱን መንገድ ስለራቀ። ዛሬ ሰው ለሐራሙ ይሮጣል። ሐላል ሲባል ቆይ ገና ነኝ እንደዚህ ምክንያት ላ ርዝቁ ከአላህ ነው። ለሐራሙ የምትጋብዝበት ያላጣ በሐላሉ መጋበዝ እንዴት ከበደ። አየ ሸይጣን እንዴት እንትን ቢያሳይ ሐራሙ ላይ ተሯራት ከየትም ማምጠ በደንብ እንትን በል። ሐራሙ ላይስ ድህነትን ፊት ለፊት ያመጣባል። አላህን እንድትርቅ አላህ ያደርጋል። ሪዝቅ ደግሞ ከአላህ ዘንድ ነው። ስለ ሪዝቅ አንድ ሐዲስ ብልብ ብላችሁ ተመልከቱ። ኢብኑ ሒባን ያስተላለፉት አቢ ደርዳ ያስተላለፉት ሐዲስ ነው። ኢብኑ ሒባን የዘገቡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢነ ሪዝቅ አሉ ለየጥሉቡ ልዓብደ አንድ የአላህን ባሪያን ይፈልገዋል ከማ የጥሉቡሁ አጀሉሁ አጀል ሞት እንደሚያሯርጠው እንደሚፈልገው ርዝቁም ይፈልገዋል። በሌላ ሐዲስ ላይ አቡ ደርዳ ባስተላለፉት ላይ አላህ መልእክተኛ ምን አሉ? ለው አነ ረጁለን ሐረበ ሚን ሪዝቂሂ አንድ ሰው ከሪዝቁ ቢሮጥ ቢሸሽ ከሐርቢሂ ሚነል መውት ሞትን እንደሚሸሸው ከሪዝቁ ቢሸሽ አሉ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል ከማ ዩድሪኩሁ ልመውት ሞት እንደሚደርስበት ሪዝቁም ይደርስበታል። አላህ የጻፈውን አታጣም። ጋብቻ ደግሞ ርዝቅ ያሰፋል። ኢልተሚሱል ጊና ፊ ዘዋጅ ለሐራም ላይ እንደዛ ከተሯሯጥን ሐላል ላይ ለምንድን አርራህማንን ለማስደሰት እንሯሯጥ፣ ሸይጣንን ለማስደሰት እንሯሯጥ። ዛሬ ከባድ ነው። የሐራም ግንኙነት ሲበዛ ምን ይሆናል መሰላችሁ? እንደሞት ዲንን ትቀይራለሽ እህቴ። ሰው ኢስላምን ሁሌ መናገራል። ኢስላም ይሄ እንከን አለው ይሄ ችግር አለው ብሎ የሚወጣ አንድም አይመጣም። ዛሬም ነገም ለወደፊቱ ኢስላም ላይ ይሄ ጉድለት አለ ብሎ ከሶስት ግን ኢስላምን ለቆ ሊወጥ ይችላል። በሶስት ምክንያት አንደኛ በስልጣን ዲኑን ሊለቅ ይችላል። ሁለተኛ በዱንያ በገንዘብ ዲንን ሊለቅ ይችላል። ለነብዩም የመጣው ይሄ ነው። ላኢላሃ ኢላላህን አቁም ከኛ በላይ እናድርግህ አሏቸው ቁረይሾች። ላኢላሃ ኢላላህ የምትለውን አቁም ከኛ በላይ ሀብታም እናድርግህ ስልጣንም እንስጥ አሉ። ነብዩ እናንተ የምታመጡት አነስተኛና ጥቃቅን ይቅርና ጨረቃን ባንድ እጄ ፀሐይን ባንድ እጄ ብታደርጉ ከዚች አቋሚ ንቅንቅ አልልም አሉ። ሶስተኛ ሰው በዲን በምን ይቀይራል ከተባለ በተቃራኒ ጾታ ዲኑን ይቀይራል። አበድኩላ አበድኩልሽ፣ ወደድኩሽ፣ ካንቺ በላይ አልተበላልኝ አልበላው። ምን አይነት ጫውታ ነው? አኺራ እኮ ነው የምታበላሸው። ወላ ተሙቱና ኢላ ወአንቱም ሙስሊሙን
ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አላህ አደራ ብሎን የዘላለም ኪሳራ ውስጥ እንወድቃለን። ለዱንያ ትንሽ